Like, comment, and subscribe. ሸሚዙ ተመቻችሁ? ስታይሉ ከለርፉል ነው አይደል? በጣም እንትን ማቴሪያሉ ፋብሪኩ በጣም ከባድ ነው። ኮፍያውስ ከባድ ነው። ፋብሪኩ ከባድ ነው። አይጨማደድም። ምን አይደል? በጣም ተመችቶኛል። ለሰውነቴ ምናምን ለስላሴ ያለው ሚስቴም ወደዋለች። ልጆችን ደግሞ ነገ ጠይቃቸዋለሁ። እንደው ቲቪ ስራዎቹ እንደው ከኔ በላይ ገንዘብ ይሸለማል ለነቲ ከትግስት ፋንታውና ማናች ጥርሳም ያስቴር መዘፈን እሷ ጋር እኮ ገና ዘፈን ሊለማመዱ ቢራቢሮን ሳይዘፍን እኮ እኔ እኮ $5 ምን ይቅርታ ብር 5 ብር የዚያን በጣም ትልቅ በብር 50 ሜሎዲ ምን ቢራ ምናምን የምትጠጣበት 3 ቢራ ተሸልሟል አንድ ጊዜ በጣም ብዙ ብር 5 ብር ዋጋ አለው የዚያን የዛሬ 5 ሚሊዮን ብር በቃ እንሸልሞ የነበርኩ ይሄን ወጣት በሰውነቱ በሰው ምናምን አልጠላው ጎበዝ ነው ዘፈን ይችላል በቃ ይችላል እኛ ያለነው ውሸት ነው የመንግስት ደጋፊ ነው እናንተ ይደብራል የምትሉ ይኸው ቁልቋል እየበላ ያደክ ኮርኮሌ ወያኔ ነው እንጂ ያውቃል ይሄ እኮ አይተዋል በኦርጋኒክ ቂቤ እኮ ነው ያደገው እኔ እኮ ቅባት አልቀባ ታየዋለህ አንፋሳ ዲያስፖራ እኮ ተመልጦ አልቋል እንደኔ ፖለቲካ ቢሰራ ቂጡ ሁሉ ይመለጣል ዲያስፖራ እኔ እኮ ፀጉሬ እንዳለ እኮ ጠቅላላ እንደኔ አሁን ቢሰራ ዲያስፖራ በ5 አመቱ ቂጡ እንኳን ፀጉሩ ቂጡ ይመለጣል ወሸላው ራሱ ፀጉር የሚገኝ አይመስልኝም በእኖ ነው የሚጠፋ ያበደ ነው ቁርጡ በጣም ያራዳ ልጅ በጣም ያራዳ ልጅ ኦ ማይ ጋሽ ወሰዱት ለእንትን ይሆናቸዋል ለፕሮፋይል ፒክቸር ሙዳለው በጣም ስታይል አለው ያራዳ ልጅ ፕሮፋይል ፒክቸር አልኩ ማይ ብራዘር ይሄን ብቻ የዘመመዞር አንበሳ ይወርድልሃል ለመፈመስ ከፈለክ የሞታን ፎቶ ማድረግ አሰርተ ቲሸርት ላይ እንደዚህ አሰርተ ዝም ብለህ ተንቀሳቀስ እንደዚህ በጣም ያራዳ ልጅ ይመቻል በእውነት ሙዳለው ወሰርሽው ቦሌ ላይ ሀብታም ለሀብታም ውስኪ ይዞ ይገባል የ1 ሚሊዮን ብር ታምቀላችን ይሄ ባለ እግዚአብሔር ነው ዛሬ ምናምን ሲገቡ ሀብታሞች BMW ሮል ሮይስ ምናምን ይደረደራል ምናምን ሱፋቸው አድርገው አንዳንዶች በዚያ ቀን ነጠላ አድርገው ምናምን ክርስቲያን ለምሳሌ ትልቅ ወርቅ እዚህ ጋር አድርገው ሰላም ሃይ ቢኒ ሰላም ነው እዚህ ጋር ተቀመጡ ምናምን አንድ ግን ሰፈር ትንሽ ኮሰስ ያለ መኪናቸውን የሚያጥብ ሰው ሲመጣ ተሜ ኖ ተመስገን ዛች ጋር ወንበር አለ ዘጋ ቆይ ተመልከት ይሄ ሌባ ሀብታ መመታታ መጥፋት አለ ድሃን ነው ያንን ተሜ ያልከውን ድሃ ነው ያንን ውስኪ የመጣውን ሰው ብድግ አድርግ በላ አንተ እዚያ ተቀመጥ አንተ እዚህ ለዛሬው ደስ ይበል በ300,000 ብር ሶፋ ላይ ተቀመጥ እዚህ እስኪ ደስ ይበል ለ2 ሰዓት ወገቡን ያሳርፍ ይብላ ይጠጣ ያ ነው እግዚአብሔር የሚወደው አንተ ሌባ ሰላም ሞታ እንዴት ነህ ሰላም ሁሉ ሰላም የት ከተማ ነው እኔ አዲስ አበባ ካቴ እንዴት ነህ ሰላም ሻርክ አውርጅ ሻርክ አራኔ ሻርክ እሺ አውርድ በይ አንድ ሻርክ አውርጅ አንበሳ ነው ሻርክ አንበሳም ከቻልሽ አውርጅ ካልቻልሽ ሻርክ አውርጅ ቀበሮም ማውረድ ትችያለሽ አያገባኝም ካወረድሽ በኋላ ታወሪያለሽ እንዴ ካላወረድኩስ ትወርጃለሽ አራ ሞጣተው እንጂ አንተየው አራ ካላወረድሽ ትወርጃለሽ አወርድልሃለሁ ቆይ ትንሽ የምንሰራው በኮይን ነው የሚሰራው ኦኬ በቃ ትተናል ይሄ ገብታችሁ መዘባርቁበት ቤት አይደለም አንበሳ ወርዱልኝ እየሰማሽ ነው ወይ ስሚ ነጭ ገብቶ ተርበድብዶ የሚወጣበት ሚዲያ ነው መልሳቶ ማለት ነው ያያየው ዱቅ ውረጅ ባሌስትራ አልሰማሽ ነጭ ገብቶ ተከራክሮ ተሸንፎ የሚወርድበት ሚዲያ ነው ቂጡን ነው ሞጋ አሜሪካ የሆነ ምናምን አገባኝ አዘርባይጃን ለምን አይሆንም ይወጋል እግሬ ያለ ተንቀሳቀስ let's go እጅ ያለ ተንቀሳቀስ ቡምቡም ይላል ሞጣ ቀራኒ ቡምቡም ይላል ሌላ ነገር አንሰማ ይሄ ሚዲያ አይሰማም ይሄ ሚዲያ ሰፖርት ካላረክ ወደ 7ኛ ሰማይ ወደ ሌላ ዓለም ትላካለህ ፊኒሽ ንገረው መንበጫበጭ
አደንቃለሁ። አይሰራም በባዶ እጅ ሞጣ ጋር መጥቶ በባዶ እጅ አይሰራም። ስንት ዓመት ሞጣ ምናምን እኔ እስራኤላዊ ነኝ ኢትዮጵያዊ አሜሪካ አይሰራም። ያ ሄልፕ ማይ ሚዲያ ኢፍ ናት እንደ ዩዝ ኤንድ ስሮ ትራሽ ትደረጋለህ። ወደ በብሎክ ሰይፍ ወገብን ቆምጬ ሰባተኛ ሰማይ እየከተትኩ ነው። ሞጣ እንዴት ነህ ሞጣ? ሰላም ከከተማ ነው። አረሳኝ እንደ እስራኤል ያለሁት ልጅ ነኝ። ምን አታስታውሰኝ? ቀጥል። አንበሳ ውርድ። አረሳኝ እንደ ሞጣ? ምንም ችግር የለውም። ተረሳ አልተረሳ ማውረድ አለብህ። አሁን this is አድዋ and plus አያቶላ ዴሽ ዛሬ ምን ይወረድ? ዛሬ ምን አንበሳ ውርድ። አንበሳ ይውረድ። አስደንግጠው ቤት እስራኤል እኮ ራሱ አንበሳ ነው። አንበሳ ስለሆነ ነው አያቶላን ጉድጓድ አይጥ ውስጥ የከተተው። ወደ ሰባተኛ ሰማይ የሸኘው። ከእንዳንተ አይነት ወጠጤ በቪዲዮ መውጣት ነው ያለው። ስድድብ ነው ያለው። በረም አድርጌ ነው መውጣት። ውጣ፣ በቪዲዮ ውጣና እናግረ። ምንድነው ችግር? ውጣ፣ በቪዲዮ ውጣ እንጂ በቪዲዮ። አዎ፣ ምንድነው? አንተ አማራን ትወክላለህ? አማራ ነህ? አማራ ነኝ። የት አካባቢ አማራ ነህ? የአዲስ አበባ ልጅ አማራ ነኝ። የት ሰፈር? አንተ ማንንም አትወክልም። እኔ እኮ ወንድም ነኝ። ደስ ያለ ሰፈር ልደታ ነኝ። ተረጋጋ። አሁን የማነሳው ፖለቲካ ነው አለ ማወራው። ፖለቲካ ማውራት ከቻለ ሞጣ በዚህ መንገድ ስህተት ነው። ይሄ ነገር እውነተኛ አማራ ከሆነ ይሄ ነገር ስህተት ነው። ይሄን ያላምንበትም ከዚያ ህዝቡ ይፈርዳል። የኔ ችግሩ ምንድነው? ስተናገር አንተ ከእምነት አንፃር ከመሪዎቻችን አንፃር ሁሉንም ተሳደብ። እምነት ምን ማለት ነው? እምነት የእምነት አባቶችን ማታከብር። አሁን ለምሳሌ አንተ የሚዲያ ሰው ጳጳስ ያንተ ቆይ ወንድም ሰማኛ ገብርኤል የእምነት አባት እኮ ይኸውልህ ህዋት ያስቀመጠው ነው። አታውቅም? ይሄንን እሱ መሪ ብሎ እግዚአብሔር ያስቀመጠው ነው። እግዚአብሔር ያስቀመጠውን እግዚአብሔር ነው የሚነሳው። እግዚአብሔር ያስቀመጠውን እግዚአብሔር ነው የሚነሳው። አንተ ሰው ተከታይ አይደለም፣ ሰው አይደለም የምንከተለው። እግዚአብሔር የመረጣቸውን 40 ዓመት 60 ዓመት ሰማኝ ይሆናል 40 ዓመት ጥያቄ ምንድን ነው? ጥያቄ አንተ የአማራን ህዝብ አትወክልማ እና ካልወከልኩ ምን አገባ? የማልወክል ከሆነ ለቀህ ብሎክ አድርገህ የሚሄድ እኮ ምስድብ እኮ ያስፈልጋል። ኖ እኔ ፎሎ አላደረግህም፣ ግን ህዝብን እያታለልክ ነው አንተ። አብዛኛው አለማገር ያለው ጉንጭ ሲታይ አሁን የሆነ የደቡብ ሰው ነው ድረስ ከአንተ የበለጥኩ ብዙ ታጋይ አማራ ነኝ። ኧረ ተማራ አትመስልም። እኔ አማራ ነኝ፣ ሙሉ አማራ ነኝ። እውነቱን ልንገርህ፣ ሰክረህ የገባ የጮቄ ጅብ ነው የምትመስል። አማራ ነህ እንደ አንተ ምን ይመስላል ይሄ ጉቶ? እንዲህ አይነት ነው። ተመልከቱ እንግዲህ እምነታችን ምናምን። ይሄ አሁን አማራም ከሆነ አልገባውም ማለት ነው። እኔ እኮ እየታገልኩ ያለው ለአንተ እምነት ነው። ትግሬ በ27 ዓመት ውስጥ 2 ጳጳስ ክሎልህ እየመዘበረ ነው። ጳጳስ ሳይሆን ጳጳስ ነው የሾመልህ። ከታች ነው ሰማን አንተ ደንቆሮ። አሁን ይዲቃላል ፊቱ ራሱ አማራ አይመስልም። እዚያው አማራው ክልል ዝም ብሎ አያቶቹ መመርመር አለብህ። አንተ ራስ አማራ ነህ ብለው ነው እንጂ አይደለም። እስከ ቅድመ አያት ብትመረምር ከኬንያ የመጣ ዝንጀሮ ነው የምትመስለው። አብደላ ቀጥል። አብደላ የሚባል ስም አይገርምም? ግን በጣም በልጅነት የትዛለ ቄስ አብደላ የሚባል ነበር። በጣም አይገርምም? አብደላ ዛሬ ሰምቼውም አላውቅ ስም አብደላ። ቄስ አብደላ የሚባል ነበር እኛ ያደግንበት ወረዳ። ቄስ አብደላ ይባላል። ረጅም ነው፣ ቀይ ነው። አስታወስኩት። ኃይለኛ ነው፣ እጁ ሁሉ ረጃጅም ነው። ቄስ አብደላ ነው የሚባለው። ተከራካሪ ነው፣ ሞጋች ነው። ቄስ አብደላ ነው የሚባለው። ሚስቶቻችን አድርገን ወደ ቤተክርስቲያን ብንሄድ ምን ችግር አለው ብሎ የሚከራከር ቄስ ነው። ተመልከት፣ ቄስ አብደላ ይባላል ቅጽል ስሙ። በልተን ቀማምሰን ቁርሳችን እንቁላላችን ቀጭ አድርገን ወደ ቸርች ለምን አንሄድም የሚል ጨጓራን አሲድ እየፈለቀብህ ለምን ትሞታለህ ይላል። ካህን እኮ እየበላን ለምን እግዚአብሔርን አናመሰግንም ይላል። ቄስ አብደላ ተባለ። ከዚያ እና ትዝ አለኝ አብደላ የሚባል ስም ለመጀመሪያ ጊዜ አየሁ እዚህ ሶሻል ሚዲያ ላይ። እኔ አብደላ ይቻላል ቄስ አብደላ ይባል። አሁንማ ሞተው ነው የሚሆኑ፣ ትልቅ ሰው ናቸው። ቄስ አብደላ ምንድነው ችግሩ ይላል። ቄስ አብደላ ካፍ የሚወጣው እንጂ ወደ አፍ የሚገባው ምንም ችግር የለውም ብለዋል ቅዱስ ጳውሎስ ይላል መጽሐፍ ቅዱስ አውጥቶ። ዝም ብለህ ብላና ተንቀሳቀስ ይላል። ይሄ ያመጣው የሲኖዶስ ጣጣ ነው ይላል። ቄስ እኮ ነው። ቼካሳዎችን ስተከተካ አድርገን ብንገባ ምን ችግር አለው ይላል። ይከራከራል።
እስኪ በየትኛው ላይ ነው የተጻፈ እንዲያታርግ ተብሎ ብሎ ይከራከራል። እና ብዙ ከባድ ሰዎች አሉ። አሁንማ አርጅቶ ነው የሚሆን። ትልቅ ሰው ነበር እዚያ እኛ ትንሹ ነን። ቄስ አብደላ ሲባል አስታውስ ነበር።